በዚህ ስልክ እንኳን የዩቲዩብ ቻናል መክፈት እንደምትችሉ ታውቃላችሁ? የማታውቁ ከሆነ በዚህ ስልክ የዩቲዩብ ቻናል እንዴት አድርጋችሁ መክፈት እንደምትችሉ እያንዳንዱን አስፈላጊ ሴቲንጎች እስከ ማስተካከል ድረስ ያለውን ፕሮሰስ እጅግ በጣም በአጭሩ እና በቀላሉ የማሳያችሁ ይሆናል። ይሄን ቪዲዮ እስከ መጨረሻ ድረስ የምትመለከቱት ከሆነ ገንዘብ የሚሰራ የዩቲዩብ ቻናል በየትኛውም ስልክ እንዴት አድርጋችሁ እንደምትከፍቱ አሳያችኋለሁ። ነገር ግን ይሄን ቪዲዮም አይታችሁ የተቸገራችሁ ሰዎች ቪዲዮ መጨረሻ ላይ የኢንስታግራም አካውንቴ ስለማስቀምጥላችሁ እዛ ላይ መታችሁ ልታናግሩኝ ትችላላችሁ። እኔ ራሴ የዩቲዩብ ቻናል እከፍትላችኋለሁ ማለት ነው። እንግዲህ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ቪዲዮውንም ሼር ብታደርጉት፣ ላይክ ብታደርጉት፣ ኮሜንት ብታደርጉት አልጎሪዝሙ ለሌላ ሰዎች ቪዲዮውን ፑሽ ያደርገዋል ማለት ነው። አሁን ወደ ቪዲዮ እንግባ። እንግዲህ መጀመሪያ የምናደርገው ቀጥታ ዩቲዩብ ላይ እንገባለን። ከዛ በመቀጠል እዚህ ጋር ዩ የሚለውን ወይ የፕሮፋይል ምልክት ያለውን በቀኝ በኩል ከታች አምስተኛ ላይ ያለውን እሱን እናከዋለን። በመቀጠል እንግዲህ እዚህ ጋር ስዊች አካውንት የሚለውን እናካና እዚህ ጋር ከዚህ በፊት የከፈትናቸው ቻናሎች አሉ። እዛ ጋር ከዚህ በፊት የምንጠቀምበት ቻናል ላይ ያደርግልናል። ስለዚህ አሁን ግን የምናደርገው እኛ እዚህ ጋር ፕላስ ምልክቷን እንነካታለን። ወይም ደግሞ ይሄ ምልክት ማያመጣላችሁ ሰዎች ክሬት ቻናል የሚል ይመጣላችኋል። እሱን ትነኩታላችሁ ማለት ነው። ይሄው ፕላስ ምልክቷን አንዴ ነካዋት። እዚህ ጋር ክሬት አካውንት እንላለን። ፎር ማይ ፐርሰናል ዩዝ እንላለን። ኢሜይል እንከፍታለን ማለት ነው። እዚህ ጋር ለምሳሌ እዚህ ጋር ፍራኦል ከተማ ይሄው ኢሜይል ከፈትኩ፣ ስሜን ጻፍኩ። ከዛ እዚህ ጋር የተወለድኩበትን አስገባለሁ ማለት ነው። በመቀጠል እዚህ ጋር ይሄንን ካስገባ በኋላ ኔክስት እለዋለሁ። ይሄው እዚህ ጋር አንዱን መርጣለሁ። ከዛ ኔክስት እለዋለሁ። በመቀጠል ፓስወርድ አስገባለሁ። ለምሳሌ ኔክስት እለዋለሁ። እዚህ ጋር አይ አግሪ እላለሁ ማለት ነው። አሁን በተሳካ ሁኔታ ኢሜይል አካውንታችንን ከፍተናል ማለት ነው። አሁን በተሳካ ሁኔታ ኢሜይል አካውንታችንን ከፍተናል። ይሄው እዚህ ጋር መጣልን ፍራኦል ከተማ 08@gmail.com ከታች። ከዛ እሷን አንዴ እንነካታለን። ከዛ ተመልሰን ፕሮፋይል ምልክቷን ዩ የሚለውን ስንነካው እዚህ ጋር ከላይ ያመጣልናል ፍራኦል ከተማ ብሎ ክሬት ቻናል የሚል ከታች ያመጣልናል። እሱን አንዴ እንነካዋለን። በመቀጠል እዚህ ጋር ሃንድል ፕሮፋይል ፒክቸር እንድናስገባ ይጠይቀናል። እንግዲህ ፕሮፋይል ፒክቸራችሁን እዚህ ጋር የካሜራ ምልክቷን ነክታችሁ ማስገባት ትችላላችሁ። እዚህ ጋር ሃንድላችሁን መቀየር ትችላላችሁ። ለምሳሌ ሃንድላችሁን የፈለጋችሁትን እዚህ ጋር መቀየር ትችላላችሁ ማለት ነው። እኔ ግን ቪዲዮ እንዳይረዝም አልቀይረውም። እንደፈለጋችሁ እናንተ የፈለጋችሁትን መቀየር ትችላላችሁ። ከዛ ክሬት ቻናል እዚህ ጋር ክሬት ቻናል የሚለው አለ አይደለ? እሱን አንዴ ትነኩታላችሁ ማለት ነው። እንግዲህ ቻናሉ ተከፍቷል ማለት ነው። አሁን በቀጣይ የምናደርገው ነገር በመሃሉ እንወጣና ክሮም ላይ ቀጥታ ክሮም ላይ እንገባለን። ክሮም ላይ እንገባልና እዚህ ጋር ሆምን እንነካለን። የሆም ምልክቷን አንዴ እንነካና ከዛ በኋላ 3 ነጠብጣቧን እንነካና እዚህ ጋር ዴስክቶፕ ሳይት ክሊክ መደረጉን ራይት መሆኑን እናረጋግጣለን። ከዛ በመቀጠል ላይ ሰርች ባሩ ጋር እንሄድና youtube.com ብለን ኔክስት እንለዋለን ማለት ነው። በመቀጠል እንደዚህ አይነት ታብ ያመጣልናል። እዚህ ጋር ኤፍ የምትለዋን ምልክት አንዴ የፕሮፋይል ምልክቷን አንዴ እንነካታለን። በመቀጠል ስዊች አካውንት የሚል ይመጣልናል። ምክንያቱም ይሄ አይደለም እኛ የከፈትነው አካውንት። ከዛ እዚህ ጋር ከታች ይመጣልናል ማለት ነው። እኛ የከፈትነው ፍራኦል ከተማ 08@gmail.com አሁን የከፈትነው እሱ አይደለ? ስለዚህ እሱን አንዴ እንነካዋለን ማለት ነው። ቀጥታ እሱኛው አካውንት ላይ ያስገባን ማለት ነው። አሁን
ቀጣይ እንደገና አሁንም ፕሮፋይል ምልክቷ ጋር እንሄድና አንዴ እንነካታለን። ከዛ በኋላ ዩቲዩብ ስቱዲዮ የሚል አለ እዚህ ጋር እሱን አንዴ እንነካዋለን። እንግዲህ አሁን ዩቲዩብ ስቱዲዮአችን ላይ በአግባቡ ከፍተናል። እዛ ኮንቲኒው እንለውና እዚህ ጋር የምናስተካክላቸው ሴቲንጎች አሉ። ይሄንን እዚህ ጋር የምናስተካክላቸው ሴቲንጎች አሉ። ከታች ወደ ታች ስክሮል ዳውን ታደርጉና እዚህ ጋር የሴቲንግ ምልክት አለ። ይሄው እንደምትመለከቱት የሴቲንግ ምልክት አለ። እሷን ሴቲንግ አንዴ እንነካታለን። ከዛ እዚህ ጋር ያመጣልናል ማለት ነው ሴቲንግ። እዚህ ጋር ከረንሲ የሚለው ዩኤስዲ መሆኑን ዩናይትድ ስቴትስ ዶላር መሆኑን ማረጋገጣችሁ እንዳይረሳ። በመቀጠል ቻናል የሚለው ጋር ተነኩትና ከዛ እዚህ ጋር ካንትሪ ኦፍ ሬዚደንስ የሚለውን አንዴ ተነኩታላችሁ። በመቀጠል እዚህ ጋር ዩናይትድ ስቴትስ ታደርጉታላችሁ። ከዛ በመቀጠል እዚህ ጋር ፊቸር ኤሊጂቢሊቲ የሚለው ጋር ቀጥታ ትሄዳላችሁ። ከዛ በኋላ እዚህ ጋር አንድ ማስተካከል ያለባችሁ ሴቲንግ አለ። ምክንያቱም አሁን ቪዲዮአችሁ ከ15 ደቂቃ በላይ ቪዲዮ መልቀቅ ብትፈልጉና የራሳችሁን ተምኔል መጠቀም ብትፈልጉ አትችሉም። ምክንያቱም ቬሪፋይ ስላላረጋችሁ ማለት ነው። እዚህ ጋር እቺ ምልክት እንነካታለን እዚህ ሁለተኛው ላይ ያለው ማለት ነው። ከዛ በኋላ ቬሪፋይ ፎን ነምበር እንለዋለን። ከዛ እዚህ ጋር ስልክ ቁጥራችንን እናስገባለን። መጀመሪያ ሀገራችንን እንቀይራለን። ከዛ በመቀጠል እዚህ ጋር ስልካችሁን ታስገባላችሁ። ለምሳሌ እኔ ከዛ አሁን ወጣና ይሄው እዚህ ጋር ኢንተርሚዲየት ፒክቸርስ ላይ ኢኔብልድ ሆኗል። ከዛ እዚህ ጋር ሴቭ ለዋለሁ ማለት ነው። እንግዲህ አሁን ሁሉ ነገር ጨርሰናል። አንድ ነገር ነው የቀረን፣ እሱም ቻናላችን በሃከሮች ሃክ እንዳይደረግ ቱ ስቴፕ ቬሪፊኬሽን እናበራታለን ማለት ነው። ይሄው እሱን ለማብራት እዚህ ጋር ተርን ኦን እንለዋለን። እዚህ ጋር የዶላር ሳይኗ ጋር በመሄድ እዛ በመቀጠል እታች ላይ ቱ ስቴፕ ቬሪፊኬሽን ተርን ኦን የሚለውን አንዴ እንነካዋለን። ከዛ በኋላ ኮንቲኒው እንለዋለን። እዚህ ጋር ኮንቲኒው እንለዋለን። አሁን የከፈትነውን ኢሜል ነው የምናስገባለት። ይሄው አሁን የከፈትነው ኢሜል ይሄ ነው። እሱን እናስገባለን። ከዛ በኋላ እዚህ ጋር ኮንቲኒው እንለዋለን። ከዛ በመቀጠል እዚህ ጋር አድ ፎን ነምበር የሚለውን እንነካውና እዚህ ጋር ሀገራችንን እንመርጣለን። ያለንበት ሁላችሁም ያላችሁበትን ሀገር ታስገባላችሁ። በመቀጠል ስልካችሁን ታስገባላችሁ ማለት ነው። እዛ እናስገባለን ማለት ነው። እዚህ ጋር you are now protected with two step verification ብሎናል። ስለዚህ ቬሪፋይ አድርጎናል ማለት ነው። ከዚህ በኋላ ስልክ ዩቲዩብ ቻናላችን two step verification ኦን ሆኗል። እዚህ ጋር ደን እንለውና እንመለሳለን ማለት ነው።
ይኸው እዚህ ጋር ቱ ስቴፕ ቬሪፊኬሽናችን ኦን ሆኗል ማለት ነው። አሁን ሁሉንም ነገር ጨርሰናል። ምንም የቀረ ነገር የለም። ዋናው ማረጋገጥ ያለባችሁ ነገር ይሄኛው ቱ ስቴፕ ቬሪፊኬሽናችሁ ኦን መሆኑ ነው። ከዛ በመቀጠል ከታች ሴቲንግ ላይ ሄዳችሁ እቺ ሴቲንግ ላይ እሷ ጋር ሄዳችሁ ከዛ እዚህ ጋር ቻናል ላይ ገብታችሁ እዚህ ጋር ዩናይትድ ስቴትስ መሆኑን አረጋግጡ፣ ካንትሪ ኦፍ ሬዚደንስ የሚለውን በመቀጠል ፊቸር ኤሊጂቢሊቲ ላይ ኢኔብልድ መሆኑን አረጋግጡ። እሱን ካደረጋችሁ ሁሉን ነገር ጨርሳችኋል ማለት ነው። ስለዚህ ይሄንን ይመስላል። አሁን ዋናው ዩቲዩብ ላይ እንግባና እንግዲህ አሁን ሁሉ ነገር አልቋል። እዚህ ጋር መታችሁ እያንዳንዱ ነገር ኤዲት ማድረግ ትችላላችሁ። እዚህ ጋር ፕሮፋይል ፒክቸራችሁን መቀየር ትችላላችሁ። የቻናላችሁን ባነር ከላይ መቀየር ትችላላችሁ። ዲስክሪፕሽናችሁን መቀየር ትችላላችሁ። ሃንድላችሁን መቀየር ትችላላችሁ። እያንዳንዱን ነገር መቀየር ትችላላችሁ ማለት ነው። አፕሎድ ማድረግ ከፈለጋችሁ እቺን የፕላስ ምልክት ነክታችሁ አፕሎድ ማድረግ ትችላላችሁ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። ስለ ዩቲዩብ ደግሞ በጥልቀት ማየት የምትፈልጉ ከሆነ ስለ ዩቲዩብ ስቱዲዮ የሰራሁት ቪዲዮ አለ። ዩቲዩባችሁን ለማሳደግ እሱን ማየት ግዴታ ያስፈልጋችኋል። እሱን እዚህ ጋር አስቀምጥላችኋለሁ። እዛ ቪዲዮ ላይ